ቋንቋ የሰዎች ልጆች መግባቢያ እንደሆነ ይታወቃል። ነገር ግን ቋንቋ ይችላል ተብሎ ከአውሬ ጋርና ከሰይጣን ጋር ህብረት አይደረግም። ሔዋን የምትችለውን ቋንቋ ስለቻለ ከባቡ ጋር ይህ ተግባቦት ግን ልክ አልነበር። የልቧ አይኖች ስላልተከፈቱ። የልባችሁ አይኖች እስካልተከፈቱ ድረስ ህብረት ከምታደርጉት ጀርባ ምን እንዳለ ቶሎ አትረዱ። ኤሳው እንደዚህ አለ፣ እኔ ከራበኝ ብኩርናዬ ለምን ያለ። ብኩርናውን ከሆዱ ጋር ያነጻጸረው የብኩርና ጥሪ ስላልገባው ብቻ ነው። በኩር መሆን ያለውን ዋጋ ስላልተረዳ። የልብ አይኖች ካልተከፈቱልህ በቀር የክርስትና ዋጋህን መረዳት አትችልም። እና ለዚህ ነው ሁሌ ከምድር ነገር ጋር ኮምፔር ታደርገዋል፣ ከማግኘትና ከማጣት ጋር ታነጻጽረዋል። ዛሬ ይህንን ጸልይልሃለሁ። የሰማይ አምላክ እግዚአብሔር የልቦናችሁን አይኖች በኢየሱስም ያብራላችሁ። የትኛውም ጨለማ አይኖቻችሁን መንፈሳዊ አይኖቻችሁን የጋረደ መንፈሳዊ አይኖቻችሁን የያዘ መንፈሳዊ አይኖቻችሁን የሸፈነ በኢየሱስ ስም ስልጣን የተነሳ ይሁን። በጌታ በኢየሱስ ክርስቶስ ስም ከሕይወት ከዘበን ላይ የተነሳ ይሁን። በኢየሱስ ስም አሜን፣ 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 አሜን። ተባረኩ። ጌታ በሁሉ ከእናንተ ጋር ይሁን። ተከናወኑ።